በባለፈው ቪዲዮ ሆምን አይተናል። ዛሬ ደግሞ ከኢንሰርት ጀምሮ ያሉትን እናያለን ማለት። ለምሳሌ ኢንሰርት ውስጥ ስንገባ ፒቮታል ቴብል ማስገባት እንችላለን፣ የሪከመንድድ ፒቮታል ቴብል፣ እንደዚሁም ደግሞ ሌሎችን ቴብሎችን ማስገባት እንችላለን። የሆነ ቴብል ማስገባት እንፈልግ ማለት ነው። የሆነ የመረጥነውን ለምሳሌ ሰሌክት ካደረግን በኋላ አሁን ይሄን ሰሌክት አድርገን ቴብል እንዲገባልን የምንፈልግ እዛው ኢንሰርት ውስጥ ከገባን በኋላ ቴብል እንለዋለን። ይሄው አሁን ራሱ ቴብል ሰራልን ማለት ነው። ሰሌክት አድርገን ቴብል የሚለውን ማለት ብቻ ነው። ከዛ ካደረግን በኋላ ሌላ መስራት አይጠበቅብንም ማለት ነው። አሁንም ኢንሰርት ከገባን በኋላ የተለያዩ ሸፖችን ማስገባት እንችላለን። ለምሳሌ አሁን ይሄንን ፓርት ሰሌክት እናድርገውና እስከ አይቲ ወደሚለው አማሪክ፣ እንግሊሽ፣ ማቴማቲክስ እና አይቲ የሚሉ ሰብጀክቶች አሉ። እነዚህ ደግሞ የሰዎች ስም አለ። ይሄን ካደረግን በኋላ ይሄንን በተለያዩ ሸፖች ልንገልጸው እንችላለን። ለምሳሌ በባር ቻርት ልንገልጸው እንችላለን። ለምሳሌ አሁን እንደምታዩት አሁን ይሄ በባር ቻርት ሲገልጸው እንደዛ አድርጎ ይገልጸዋል ማለት ነው። ይሄው እንደምታዩት ይሄንን በቃ እንደዚህ እያደረጋችሁ ማሳየት ትችላላችሁ ማለት ነው። የሚቀየረውን ነገር እየቀየራችሁ እዚህ ጋር ሲሪየስ የሚለውን ስሙን መቀየር ይቻላል። ይሄንን ታይትል እንሰጠዋለን። ታይትል መስጠት ከፈለጋችሁ ታይትል እየሰጣችሁ ማየት ትችላላችሁ። እንደዚሁም ደግሞ የተለያዩ አልመቻችሁ ያለውን ነገር እዚህ ጋር እንትኑ ከለሩ ሊሆን ይችላል፣ የተለያዩ ነገሮችን ማስተካከል ትችላላችሁ ማለት ነው። ሁሉንም ነገር እዚህ ጋር እየገባችሁ ማስተካከል ትችላላችሁ። ሌተሮችን ሁሉ ነገር ሁላ ማስተካከል ይቻላል ማለት እዚህ ጋር ያሉትን ሌተሮች ማለት ነው። ታይትል ስንጽፍ ማለት ነው። ወደዛ ወደ ኢንሰርት እንመለስና ይሄንንም እናጥፋውና ከዛ ምን እናደርጋለን? በእንትንም ነገር መግለጽ እንችላለን። በፓይ ቻርትም መግለጽ እንችላለን። ለምሳሌ ይሄው እንደምታዩት በእንደዚህ አይነት ሁኔታ መግለጽ እንችላለን። ይሄው እንደዚህ እያደረግ መግለጽ እንችላለን ማለት ነው። በዚህ አይነት ሁኔታ ይሄ አሁን የነዚህን የተማሪዎችን ውጤታቸውን በፓይ ቻርት ገለጸው ማለት እዚህ ጋር ታይትል መጻፍ እንችላለን። ታይትሉን መጻፍ ይቻላል። እዚህ ጋር ፎርማቱን ገብቶ የታይትሉን እንትኖች ማስተካከል ይችላል። ኩዊክ ስታይሎችን ማስተካከል ይቻላል ማለት ነው። አሁንም ወደዛ ወደ ኢንሰርት እንመለስና ይሄንን እናስወግደው። ሌሎችም ነገሮች ፒቮታል ቻርት የሚላለ እንደዚሁም ደግሞ ላይን በእንትን ማስቀመጥ እንችላለን። በግራፍ ነገር ማለት ነው ማስቀመጥ እንችላለን። እንደዚህ እያደረጋችሁ ማየት ትችላላችሁ። ሌላው ደግሞ እዚህ ጋር የሆነ ርዕስ መጻፍ ብንፈልግ አሁን እዚህ ጋር የሆነ ርዕስ መጻፍ ብንፈልግ የተለያዩ ወርድ አርቶችን ልንጠቀም እንችላለን ማለት ነው። የተለያዩ ወርድ አርቶችን ልንጠቀም እንችላለን። አሁን ይሄ የመጀመሪያው አሁን ቴክስት ቦክስ የምትለውን ነገር አለች። ቴክስት ቦክስ ማለት አሁን ለምሳሌ የሆነ ቴክስት ለመጻፍ ብንፈልግ ለብቻ ይሄው እዚህ ጋር የሆነ ነገር እንጽፋለን ማለት ነው። የፈለግነውን ነገር እንጽፋለን ማለት ነው። ቴክስት ቦክስ የምትለው ነገር ይችናል ማለት ነው። ሌላው ወደዛው ወደ ኢንሰርታችን እንመለስና ምን እናደርጋለን? ሂደርና ፉተርን ማዘጋጀት እንችላለን። ለዚህ ለእንትን ሂደርና ፉተር ማዘጋጀት እንችላለን ማለት ነው። ለኤክሴልም እንደዛ ይቻላል ማለት ነው። አሁን ለምሳሌ እንትን ምን እናደርጋለን? እዚህ ጋር ሂደር እናስገባለን። ሂደር የምናስገባ የሆነ አሁን ለምሳሌ ኤክሴል ብዬ ጻፍኩት ሂደሩን ማለት ነው። ፉተር ደግሞ አሁን ታች ብንወርድ ደግሞ ፉተር ይላል። እዚህ ጋር ይሄው ፉተር ይላል። እዚህ ጋር ደግሞ የራሴን ስም ለመጻፍ ፈልግ አሁን እንደዛ አድርጌ ሂደርና ፉተር አስገባው ማለት ነው። አሁን እዚህ ጋር ኤክሴል የሚላል እዚህ ጋር ደግሞ ፉተር ይሄው እንደምታዩት እዚህ ጋር አለ ማለት ነው። ሌሎችንም እንደዚህ እያልን መጨመር እንችላለን ማለት ነው። ይሄው እዚህ ጋር ኤክሴል የሚላል ወደ ላይ እንደዚሁ ብንለው ደግሞ እናገኛለን ማለት ነው። ፉተር ይሄው እዚህ ጋር አካባቢ ይሄው እንደምታዩት አለ ማለት ነው። ያው እንደዚህ እያደረጋችሁ መጨመር ትችላላችሁ። ይሄን አሁን አንዱ ልበለውና ወደዛው ወደ ኢንሰርት ልመለስ። ሌላው እዚሁ ጋር ከገባን በኋላ ቴክስት የምትለው ጋር ከገባን በኋላ ምን እናደርጋለን? ወርድ አርት አለ። ወርድ አርት ማለት ለምሳሌ የሆነ ነገር እንትን ማለት የምንፈልግ እዚህ ጋር የሆነ ነገር ጽፈን ቢሆን ኖሮ የተለያዩ ወርድ አርት ይኖረዋል ማለት ነው። ለምሳሌ ይሄ እንደምታዩት የተለያዩ ወርድ አርቶች አሉት ማለት ነው። ማስተካከል እንችላለን። ሰሌክት አድርገን መጀመሪያ ሰሌክት ካደረግነው በኋላ ይሄው እንደዚህ እያደረግን ማስተካከል እንችላለን ማለት ነው። ይሄን አሁን ለአጠቃላይ እንደዚህ እናጥፋውና ወደዛው ወደ ኢንሰርት ከገባን በኋላ ምን እናደርጋለን? ሲግኒቸርን ማስገባት እንችላለን። ሲግኒቸር ማለት ነው። ሲግኒቸር እዚህ ጋር የእንትኑ ሰጀስት ሲግኒቸር ስሙ ማለት ነው። እዚህ ጋር ደግሞ ታይትሉ ዶክተር ከሆነ ዶክተር፣ ማኔጀር ከሆነ ማኔጀር፣ ሌላም ነገር ኢሜል አድሬስም ካለ ኢሜል አድሬስ እንትንልና ከዛ ሌላ አጀስትመንት መስራት ከፈለገ ማስተካከል ምናምን ከፈለገ አለው እንለዋለን ማለችን ራይት እናደርጋታለን ማለት አድርገን ኦኬ ብለን እንትን ስንለው ከዛ ኦኬ ካልነው በኋላ እዚህ ጋር መፈረሚያ ቦታ ይሰጣል ማለት ሰውየው ሲመጣ በኋላ ላይ እዚህ ቦታ ላይ ይፈርማል ማለት እዚህ ኤክስ የምትለው ቦታ ላይ እዚህ ጋር ፈርሞ ያስገባል ማለት የሚፈልገውን ነገር
አሁን ይሄን አንዱን በለው አንዱ ካልነው በኋላ አሁንም እዛው ኢንሰርት ውስጥ እንዳለን ኦብጀክት የሚለው አለ። ኦብጀክት ማለት ሌላ ማቴሪያሎችን ከእንትናችን ከሌሎች ቦታዎች አምተን ማስገባት ወደ እንትናችን ማስገባት ነው። እዚህ ጋር ከገባሁ በኋላ ኦብጀክት ወደሚለው ከገባሁ በኋላ ክሬቲቭ ፋይል የሚለው ጋር ገባና ብሮውዝ የሚለው አለ። ብሮውዝ ካልኩት በኋላ ይሄንን ዶክ ዋንዋል የሚለው ዶክመንቴ እንዲገባልኝ ይፈልግ እዚህ ጋር ኢንሰርት ለዋለሁኝ ከመረጥኩት በኋላ ማለት ነው። ከዛ ኦኬ ለዋለሁኝ። ኦኬ ስለው አሁን ይመጣል። ይሄው እንደምታዩት ይሄ ዶክመንት ነው፣ ግን አሁን ሙሉ በሙሉ አልከፈተም። መክፈት ሲፈልጉ ግን ይሄ አታች ስለተደረገላቸው መክፈት ይችላል ማለት ነው። እዚህ ጋር እንትን ያለው ማቴሪያሉን አታች ስላደረጉላቸው ማለት ነው። አሁን አንዱ ልበለውና ይሄን ላስወግደው። ከዛ በኋላ ይሄንን ጨረስ ቴክስት የሚለው ጋር ወደዚህ ወደ ሲምቦልስ የሚለው አለ። ሲምቦልስ የሚለው የተለያዩ ኢኩዌሽኖችን እና የተለያዩ ሲምቦሎችን የያዘ ነው። ኢኩዌሽን የሚለው ጋር ብንገባ አሁን ለምሳሌ እዚህ ጋር የሆነ ነገር እዚህ ጋር እንዲጽፍ ለምፈልግ ኢኩዌሽን የምትለዋን ልጫናትና የተለያዩ አይነቶች ኢኩዌሽን አለ። ለምሳሌ ይሄን እንዲጽፍልኝ ቢፈልግ ፍራክሽን ማለት ነው። ፍራክሽን እንዲጽፍልኝ ቢፈልግ አሁን እመርጥለታለሁ። ከዛም በኋላ እዚች ጋር ማለት ነው 3/4 ብዬ ለመጻፍ ብቀል 3 አልኩኝ። ከዛ እዚህ ጋር ደግሞ 4 ይሄው አሁን 3/4 ብዬ ጻፍኩ ማለት ነው። 3/4 ይሄንን እንትኑ ማለት ነው። ይሄን ሰሌክት አደርግና ምን አደርገዋለሁ? መርጅ ኤንድ ሴንተር ቅድም እንዳሳየዋችሁ መርጅ ኤንድ ሴንተር ማድረግ ይችላል፣ ወይ ደግሞ መርጅ ሴልስ ብቻ ብዬ ማስቀመጥ ይችላል ማለት ነው። ለምሳሌ መርጅ ኤንድ ሴንተር ብለው ይሄው መርጅ ኤንድ ሴንተር ወይ መካከል ላይ ሆነ መርጅ ሆነ ማለት ነው። እንደዚህ ማድረግ ይችላል ማለት ነው። አሁን ይሄን አንዱ ልበለውና ሌሎችንም እዛው ኢንሰርት ውስጥ ከገባን በኋላ ሌሎችንም ነገሮች በእንደዚህ አይነት ሁኔታ መጻፍ እንችላለን ማለት ነው። ሌላው ሲምቦሎች፣ የተለያዩ ሲምቦሎችን መጻፍ እንፈልግ። አሁን የተለያዩ ሲምቦሎችን መጻፍ እንፈልግ። ለምሳሌ ይሄ መጻፍ እንችላለን። ይሄው እንደምታዩት ዩሮ አለ፣ ፓውንድ ስተርሊንግ አለ፣ ኢንፊኒቲ ምናምን የሚላለ ዩዋን። እነዚህ ነገሮች ይሄን አሁን ኢንሰርት ብለው አሁን ይሄን ኢንሰርት እያደረኩኝ እንደዚህ እያልኩኝ ኢንሰርት እያልኩኝ መሄድ ይችላለሁ ማለት እንደዚህ እያደረኩ ማለት ነው። ይሄንም እንደዚሁ ኢንሰርት እያልኩኝ ማስገባት እንፈልገውን እጫናና ኢንሰርት ማለት አለበት። አሁን እነዚህ ተጭኜ ኢንሰርት የተጫንኩት ሁላ እየጻፈ ነው። አሁን እናየዋለን። አሁን ጽፎ አሁን ይሄን ክሎዝ ብዬ በወጣ አሁን ይሄው እንደምታዩት እዚህ ጋር ተጽፈዋል ሁሎችም ማለት ነው። ያቸው ኢንሰርት ብዬ ተጭኜ ኢንሰርት የተጫንኩት ሁላ እዚህ ጋር ገብተዋል ማለት ነው። ከዚህ በመቀጠል የምንሄደው ወደ ድራው ወደሚለው እንሄዳለን ማለት ነው። እዚህ ድራው የሚለው ጋር የተለያዩ ኦፕሽኖች አሉ። ይሄ ለምሳሌ እቺን ተጭኜ የሆነ ጽሁፍ ብጽፍ እቺ አንሰሌክት ማድረጊያ ናት ማለት ይሄን ጽፍ ያለው አይደለ ወይ እንደዚህ ባድርገው አሁን ሌላ ነገር ብቻን ሌላ ጽሁፍ ነው የሚያመጣ። ግን እቺ እንደዚህ ባድርግ ግን ይሄ አይጽፍም ማለት ነው። ወደ ኖርማል ሆነ ማለት ኖርማል ከርሰር ሆነች ማለት ነው። ይሄ ደግሞ ብረሽ ማጥፊያ ነው። አሁን እቺን አሁን ማጥፋት ፈልግ ያን እቺን ተጫኘ እቺ ማጥፋት ፈልግ አሁን መንካት ብቻ ነው። ከዛ ጠፋ ማለት ነው። አሁን አንሰሌክት አደርገዋለሁኝ። እዚህ ጋር ደግሞ ሸፕ እንደሆነልኝ ሸፕ የምሰራው ነገር ሸፕ የሆነ ቅርጽ እንዲሰራልኝ ብፈልግ ምጫናው ነው። ይሄ ኢንክ ቱ ሸፕ ነው ማለት ነው። ኢንክ ቱ ማትስ ማለት ደግሞ ማትስ ለመጻፍ ነው። አሳያችኋለሁ። አሁን ለምሳሌ ይሄን ኢንክ ቱ ሸፕ የሚለውን ተጫንኩት፣ ሰሌክት ካደረኩት በኋላ የሆነ ነገር ለመስራት ብፈልግ አሁን ይሄንን እንደዚህ አድርጌ ይሄው ሸፕ ትክክለኛ ሸፕ እየሰራ ማለት ነው። ቀጥ ያለ ጽሁፍ ያን ባልጫ ነው ግን እንትን አይልም። ይሄው ሸፕ አለ ማለት ነው። ከዛ እንደዚህ እያል እንቀጥላለን። ለምሳሌ የአራት ማዕዘን ነገር መስራት ብፈልግ ይሄው ሸፕ ይሄው በትክክለኛ ሸፕ እየሳልኩት እሄዳለሁ ማለት ጎባጣው ነገር ይስተካከላል ማለት ነው። ይሄው እንደምታዩት የተስተካከለ አራት ማዕዘን ምናምን እየሰራችሁ መሄድ ትችላላችሁ። ለማጥፋት እንደነገርኳችሁ ያን ተጭናችሁ መንካት ብቻ ነው። እንደዚህ መንካት ብቻ ነው ማለት ነው። ሌላው ደግሞ ማትስም መስራት እንችላለን። አሁን እችን ለማሳየት ያክል ሸፕ የምትለዋ ነገር ካልተጫናት ወደ የነበረበት ከተመለስን በኋላ የሆነ እንትን ነገር ስንሰራ ጎበጥበጥ ያለውን ነገር ሸፕ ታስይዝልናለች ማለት ነው። እችን ምንጫናት ለዛ ነው። አሁን ይሄ ዝም ብሎ ስንስለው የተጎባበጠ ነገር ሆነ። ግን በዚህ በሸፓን ብንጫን ግን የተስተካከለ ሰርክል ነው የሚሰጠን። አሁን እንደዛ አድርጌ ብከብ ማለት ነው። አሁን ለምሳሌ ይሄን ተጭኜ የሆነ መጻፊያ ብቻን አሁን ይሄው የሆነ ሰርክል ነገር ሰራልኝ ማለት ነው። የተስተካከለ ሰርክል ይሄን ስለተጫንኩት ነው አሁን ይሄን የሰራልኝ ማለት ነው። ትክክለኛ ሰርክል የሰራልኝ ማለት ነው። እንደዚህ እያደረጋችሁ መሄድ ትችላላችሁ። ለማጥፋት ያው ይሄንን ተጭናችሁ እንደዚህ መጫን ነው። ከዛ ማትስም መስራት ይቻላል። ማትስ መጻፍ ይቻላል በጽሁፍ ማለት ነው። ይሄንን ኢንክ ቱ ማትስ የሚለውን ተጫን በኋላ ምን እናደርጋለን? ለምሳሌ
4 እንደጽፍ እችላለሁ። 4x ስኩዌር ፕላስ እያልኩኝ ፕላስ 2 እንደዚህ እያደረኩኝ ያው እንትን ይላል ጽሁፌ በተበላሸ ቁጥር ለማጥፋት ከፈለኩ ኢሬዝ ማድረግ እችላለሁ ማለት ነው። ለማጥፋት ከፈለኩ ግን ኢሬዝ ማድረግ እችላለሁ። ኢሬዝ የሚለውን ለምሳሌ ይሄንን እንደዚህ ማጥፋት እችላለሁ ማለት ነው። ካጠፋሁት በኋላ 2 ቁጥርን እንደገና ራይት የሚለው ጋር ተጭኜ 2ን እንዲስተካከልልኝ 2ን እጽፋለሁ ማለት ነው። እንደምታዩት ያው የመሰለውን ራሱ ስለሚያነበው እንደዚህ የመሰለውን ነገር ይጽፋል ማለት ነው። እንደዚህ እያደረግ ከዛም በኋላ ከጨረስን በኋላ ያው አስተካክለን ለመጻፍ እንሞክራለን። ለማጥፋት ከፈለግን ክሊር እንለዋለን። ክሊር አድርገን እንደገና እንደ አዲስ መጻፍ እንችላለን። እንደዚህ እያደረግን መቀጠል እንችላለን ማለት ነው። ሌላው ደግሞ ይሄንን ድራው የሚለውን ከጨረስን በኋላ ፔጅ ላይአውት የሚለውን እናያለን። ፔጅ ላይአውት ላይ የእንትኑም የቴብል የሰራነውን የእንትኖችን ማለት ነው የሴሎችን ከለራቸውን፣ ፎንታቸውን እንደዚሁም ደግሞ የተለያዩ ኤፌክቶችን የምንጨምርበት ነው። ማርጂን ደግሞ እንትኑ ይሄ ፔጁ ምን ያክል ስፋት ይኖረው ምን ያክል ጥበት ይኖረው ማለት የመጀመሪያውና የመጨረሻው አካባቢ ላይ ምን ያክል ይሁን የሚለውን ነገር የሚያሳይ ነው። ኦሪየንቴሽን የሚለው ጋር ደግሞ ኦሪየንቴሽን የሚለው ጽሁፉ ከእንትኑ ማለት ነው ይሄ ወደዚህ ይስፋ፣ ይሄ ላንድስኬፕ የምንለው ወደዚህ ያለው ሰፍቶ እንደዚህ ግን ጠባብ ይሁን ማለት ነው እንትኑ ማለት ነው ፔጁ። እንትን የሚለው ፖርትሬት የሚለው ደግሞ ፖርትሬት የምንለው ደግሞ እንደዚህ ያለው ሰፍቶ ማለት ረጅም ሆኖ ይሄ ከዚህ ይዞ እስከዚህ ያለው ነገር ረጅም ሆኖ ከዚህ ይዞ እስከዚህ ያለው ነገር ደግሞ ጠባብ ይሁን ማለት ነው። ያን ማስተካከል ለፔፐራችሁ በሚመቸው አይነት እንትን ማለት እንችላለን። ሳይዝም ያው ማስተካከል እንችላለን። ያው ይሄ ኦሪየንቴሽን ጋር ትንሽ እና ማርጂን ጋር ያለው ቅልቅሉን እዚህ ጋር ሁሉን ነገር መስራት እንችላለን ማለት ነው። እንደዚሁም ደግሞ ፕሪንት ኤሪያውን ሰሌክት ማድረግ እንችላለን። ፕሪንት ኤሪያውን ከዚህ ይዞ እስከዚህ ድረስ ያለው ሰሌክት ሊብል እዚህ ጋር እንትን ያላልኩት ነገር አለ ድራው የሚለው ጋር አን ሰሌክትድ ላድርገውና ወደዛ ወደ ፔጅ ላይአውት ልመለስና ፕሪንት ኤሪያውን ሰሌክት ለማድረግ መጀመሪያ ይሄን ሰሌክት ካደረግኩ በኋላ ይሄ ፕሪንት እንድደረግልኝ ፈልጋለሁ ብዬ ምን አደርጋለሁ? ይሄንን ፕሪንት ኤሪያውን ሴት ፕሪንት ኤሪያ የሚለውን ስጫ ነው ይስተካከላል ማለት ነው። ከዛ ብሬክ ደግሞ እንድኖረው እንደ አዲስ ሌላ ፔጅ አይነት እንዲመስል ደግሞ ብፈልግ እዚህ ጋር ገባና ብሬክ የሚላለ ብሬክ ኢንሰርት ፔጅ ብሬክ የሚለው ጋር ብቻ ነው። አሁን ይሄው ከዚህ ጀምሮ ያሉት ሌላ እንደ አዲስ ምን ጀምረው ነገር ነው ማለት ነው። ብሬክ አዘጋጀ ማለት ነው። ከዚህ ጀምሮ ይሄም ከኮለምን ብሬክም ሮ ብሬክም ነው ያዘጋጀው። ይሄ ወደዚህ ለብቻው ሆነ ማለት ነው። ለብቻው የተዘጋጀ ብሬክ ተዘጋጀለ ማለት ነው። ባክግራውንድ እንትን ማለት እንችላለን። ባክግራውንድ ከእንትኑ ያዘጋጅልናል ማለት ነው። ከኦንላይን ላይ ከሆነ ኦንላይን ወይም ደግሞ ዋይፋይ ካገናኝተነው ከሆነ እናገኛለን ማለት ነው ባክግራውንድ። እንደዚሁም ደግሞ ፕሪንት ታይትሉን ማስተካከል እንችላለን። ፕሪንት የሚደረገውን ነገር ታይትል ማለት ነው። እዚህ ጋር ደግሞ አላይመንት ነገር አለ። አላይመንቱን ማስተካከል እንችላለን። ወደ ግራ ይሁን ወደ ቀኝ ይሁን ኦብጀክቱ የትኛው ቦታ ላይ ይሁን የሚለውን ነገር ማስተካከል እንችላለን ማለት ነው። ለዛሬ ቪዲዮ ይሄን ይመስል ነበረ። ቪዲዮውን ላይክ፣ ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁ። ቻው።